Hello everyone, welcome to English with Arduino video lesson channel. እንኳን ደህና መጣችሁ። before we start today's lesson, let's revise the previous lesson. ያለፈውን ትምህርት እንከልስ. You have learned about shall and will. shall እና will ለምን እንደምንጠቀምባቸው ባለፈው ቪዲዮ አሳይቻችኋለሁ። ይቅርታ። shall will አንደኛ future tense ለመግለጽ እንጠቀምባቸዋለን። ሁለተኛ determination ውሳኔን፣ ቃል ኪዳንን፣ ትዕዛዝን እነዚህን ለመግለጽ shall እና willን እንደምንጠቀም በምሳሌ ሁሉ አሳይቻለሁ። እነዛን ምሳሌ መልሳችሁ እዩዋቸው። ዛሬ በሰፊው ወደዛ አልመጣም፣ እንዲሁ ጠቁሚያችሁ ለመሄድ ነው። እና አሁን ወደ ዛሬው ትምህርታችን ንግባ። uses of should and would። ስለ should እና ስለ would ነው። should የዊል የሻል ኃላፊ ነው፣ ፓስት ፎርሙ ነው። would ደግሞ የውል ፓስት ፎርሙ ነው። ይሄ እንዳትረሱ። they have their own meaning ሞዳል ቨርብስ ናቸው። የራሳቸው ትርጉም አላቸው። በአረፍተ ነገር ስንጠቀምባቸው ወይም በስፒኪንግ ወይም በራይቲንግ ሊሆን ይችላል። የራሳቸው ትርጉም አላቸው ማለት ነው። ከሹድ እንጀምር። should they have 5 uses 5 ጠቀሜታዎች አሉት። እንየው ይሄን። number 1 should is used to will እና a giving advice or a recommendation ምክር ለመስጠት፣ ሐሳብ ለመስጠት ምን እንጠቀምባ shouldን እንጠቀማለን ማለት ነው። ምሳሌውን እንይ። you should see a doctor if you are sick. you should see a doctor if you are sick. ከታመምክ ሐኪም ቤት ሂድ ማለት ነው። ወይም በዶክተር መታየት አለብህ። ህመምህ ዶክተር ጋር ሄደህ ተመርመር እንደማለት ነው። ምክር ነው ለታመመው ሰው። እና ሹድን በዚህ ጊዜ እንጠቀማለን። ዊድን አይደለም እንጠቀመው። ይቅርታ። ቢ expressing obligation or expectation መሆን የሚገባውን ነገር ለመግለጽ ወይም ይደረጋል ብለን ያሰብነውን ለመግለጽ ምን እንጠቀማለን? should ነው የምንጠቀመው። wouldን አንጠቀምም። the package should arrive by tomorrow። ፓኬጅ ማለት የታሸጉ ነገሮች ናቸው ማለት ነው። ለምሳሌ ውሃ እሽጎች ሊሆኑ ይችላሉ። እንደ መድኃኒት የመሳሰሉ እሽጎች ሊሆኑ ይችላሉ። እና ነገ ይመጣሉ፣ ነገ ይደርሳሉ። የግድ መድረስ አለባቸው እንደማለት ነው። ኦብሊጌሽን ማለት ነው። ሲ need expressing a probable situation። probable situation possibility ሊሆን የሚገባ ሊፈጸም የሚገባ ነገሮችን ለመግለጽ ደግሞ እንጠቀማለን ማለት ነው። ምን ይሆናሉ ብለን ያሰብናቸውን ነገሮች ለመግለጽ። ለምሳሌ she should be at home by now። አሁን የትም ቦታ አትሄድም፣ ቤቷ ትኖራለች እንደማለት ነው። በዚህ ጊዜ shouldን መጠቀም እችላለሁ ማለት ነው። ሌላው making suggestion ወይም request ጥያቄ ለመጠየቅ በሹድ በተለይ ፈርስት ፐርሰን ተጠቅመን I and we የመሳሰሉትን ስንጠቀም suggestion ወይም request ለማለት ልክ እንደ shall should እንጠቀማለን ማለት ነው። should we go to the park later? ወደ መናፈሻው በኋላ need እንደማለት ነው። ሐሳብ ነው። በቃ suggestion need ወይ ብሎ በጥያቄ መልክ ነው የቀረበው። ይሄ ሐሳብ ነው። yes or no የሚል መልስ ሊሰጠው ይችላል ማለት ነው። ሌላው ወደ መጨረሻው need expressing regret or
ክሪቲዝም ሪግሬት ማለት ጸጸት ወይም አንድ ሰው መውቀስ እንደዛ ነው። በተለይ ጸጸትን ለመግለጽ እንጠቀምበታለን ሹድን። አይ ሹድ ሃቭ ስቴዲድ ሃርድ ካልኩኝ አጥንቻለሁ ማለት አይደለም። እዚህ ይህ አረፍተ ነገር አጥንቻለሁ አይደለም። አይ ሹድ ሃቭ ስቴዲድ ሃርድ ግራማቲካል ስትራክቸሩ ሹድ ፕላስ ሃቭ ፕላስ ቪ3 ከሆነ ቪ3 ከሆነ የሚያሳየን ድርጊቱ አለመፈጸሙን ነው። ወይም ያደረኩት ነገር ትክክል አልነበረም ማድረግ አልነበረም ብለን በኔጌቲቭ ፎርምም ልንሰራው እንችላለን። አሁን እዚህ ፖዚቲቭ ይመስላል ግን ነገርየው ፖዚቲቭ ነው። ኔጌቲቭ ሆኖ ከሰራን ደግሞ ወደ ፖዚቲቭ እናመጣዋለን ማለት ነው። ስለዚህ I should have studied hard እላለሁ። ይሄ ማለት አላጠናሁም ስለዚህ ፈተናዬን አላለፍኩም ማለት ነው። ድርጊቱ አልተፈጸመም ማለት ነው። I shouldn't have gone to that place ካልኩኝ እዛ ቦታ ሂጃለሁ ግን መሄድ አልነበረብኝም። ወይም I shouldn't have gone to the party ፓርቲው ጋር መሄድ ግብዣው ጋር መሄድ አልነበረብኝም ግን ሂጃለሁ ማለት ነው። ኔጌቲቭ ከሆነ ማለት ነው። ስለዚህ የመጨረሻው የሪግሬት እንትኑ ይሄን ይመስላል። በቀጥታ አሁን የምንመጣው ውድ ላይ ነው። would is used to express a polite request ነው። ፖላይት በትህትና መጠየቅ አንድ ነገር። ኤግዛምፕሉን እንየው። would you mind closing the door? would you mind closing በሩን ትዘጋልኛለህ ወይ ወይም ትዘጊልኛለሽ ወይ ማለት ነው። እዚህ ጋር ግን ማይንድ በሚኖርበት ጊዜ ጀረንድ አይንጅ ቨርብ ፎርም ነው የምንጠቀመው እንዳትረሱ። ይሄ would you mind closing the door ማይንድን ተጠቅመን ነው። ማይንድ ካለ ከማይንድ በኋላ የሚመጣው አይንጅ ቨርብ ነው እንዳትረሱ። ይሄ ማይንድ ካለ ደግሞ ያው ውድን ነው ሹድን አንጠቀምም ማለት ነው። ሌላው እርዳታ ለመስጠት ስንፈልግ ኦፈር ማለት እርዳታ መስጠት እንደማለት ነው። would you like some help? ላይክን ካለ ውድን ነው የምንጠቀመው። would you like ቅድም ማይንድ ካለ ብያቸዋለሁ። ላይክ ካለም አሁን ሪኩዌስት ፖላይት ሪኩዌስት ከሆነ ምን እንጠቀማለን? ኦፈር ሄልፕ ከሆነ ውድን ነው የምንጠቀመው። would you like some help? እሺ ሲ ላይ እንምጣ። ፕሪፈራንስ ማለት አንዱን መምረጥ አንዱን መፈለግ ማለት ነው። ካሉት ነገሮች አንዱን መፈለግ። በዚህ ጊዜ የምንጠቀመው ውድን ነው። I would prefer to go my home instead of stay here ከዚህ ከመቆየት ይልቅ ቤቴን መሄድ እፈልጋለሁ። ወይም ሌላ ቦታ ከመሄድ ይልቅ ወደ ቤቴ መሄድ ነው የምፈልገው ማለት ምርጫ ነው። የኔ ምርጫ ነው ማለት ነው። ወይም የሰውየው የተናጋሪው ምርጫ ነው ማለት ነው። ዲ ላይ እንምጣ። ሃይፖቴቲካል ሲቹዌሽን። ሃይፖቴቲካል ማለት አንሪል ኮንዲሽን አንድ ነገር ሊፈጸምም ላይፈጸምም ይችላል። 50% ነው። እንደውም ዝቅም ሊል ይችላል ከዚህ። አንሪል ኢማጂነሪ ነው። በቃ ሁልጊዜ የሚሆን አይደለም፣ የሚሆን ነገር አይደለም። በምኞት የተሞላ ነው። if I won the lottery ባሸንፍ I would buy a new car አንደኛ ሎተሪውን የማሸነፍ ፕሮባቢሊቲው በጣም ሌስ ነው፣ ዝቅተኛ ነው። ላላሸንፍ ይችላል።
እሺ ካሸነፍኩ በኋላስ መኪናውንም ላልገዛ ቢደርሰኝም እንኳን ላልገዛም እችላለሁ እና ፕሮባቢሊቲው በጣም ዝቅተኛ ስለሆነ በዚህ ጊዜ ማንን ትጠቀማላችሁ? ኢምፕሮባብል ኮንዲሽን ወይም አንላይክሊ ኮንዲሽን ይባላል። ውድን ነው የምትጠቀሙ ማለት ነው። ሹድን አትጠቀሙ። when I was a child ፓስት ሃቢት ላይ እንምጣ። ኢ ነው የምንሄደው። ፓስት ሃቢት when I was a child I would play with mud። ፓስት ሃቢት ማለት ድሮ በልጅነቴ ሳደርገው የነበር አሁን ማዳደርገው ማለት ነው። ምንድነው የሚለው? when I was a child I would play with mud በጭቃ እጫወት ነበር። አሁን ግን አልጫወትም ማለት ነው። ልጆች አሁን በጭቃ ክረምት ሲመጣ በጭቃ ያቦኩ ይጫወታሉ እና አሁን ግን ያደገ ትልቅ የሆነ ወጣት የሆነ ልጅ ይሄን ነገር አያደርግም ማለት ነው። እድሜው አይፈቅድለትም። እሺ ወደሚቀጥለው እንሄድ። ሪፖርትድ ስፒች ኤፍ ላይ እንሄድ። በሪፖርትድ ጊዜ ውድን እንጠቀማለን። ሪፖርትን ማለት ኢንዳይሬክት ስፒች ማለት ነው። ኢንዳይሬክት ስፒች ማለት ነው። ዊል ወደ ውድ ትቀየራለች ማለት ነው። ኮንዲሽናል ሴንተንስ እንሄድ። ኢፍ አይ ሃድ ስቴዲድ ሃርድ አይ ውድ ሃቭ ፓስድ ዘ ኤግዛም። ያው ወደፊት ተማሩታላችሁ። there are three types of conditional sentence። ሶስት አይነት ኮንዲሽናል ሴንተንሶች አሉ። አንደኛው ፕሮባብል ይባላል፣ አሁን የገለጥኩላችሁ አለፉ። ሁለተኛ ኢምፕሮባብል ወይም አንላይክሊ የምንለው ነው፣ በምኞት የተሞላ ነው። ሶስተኛው ኢምፖሲብል ኮንዲሽን ይባላል። በኢምፖሲብል ጊዜ ኢፍ ክሎዙ ላይ ሃድ ፕላስ ቪ3 ይሆናል። በሜን ክሎዙ ላይ ደግሞ ውድ ፕላስ ሃብ ፕላስ ቪ3 ተጠቅማችሁ በምትገልጹበት ጊዜ ይሄ ኮንዲሽናል ነው። ነገርየው ሊፈጸም ፉልፊል ካልሆነ ነገሩ አይፈጸምም። ፉልፊል ሁኔታዎች ካልተሟሉ ነገሩ አይፈጸምም። ከተሟሉ ግን ሊሆን ይችላል ማለት ነው። if I had studied hard I would have passed the exam። አላጠናሁም አላለፍኩም ማለት ነው። በዚህ ጊዜ ውድን መጠቀም እንችላለን። ሌላው የመጨረሻው ኤች ላይ ነው የምንሄደው። ዊሊንግነስ ኦር አንዊሊንግነስ። ዊሊንግነስ ማለት ፍቃደኝነት ማለት ነው። አንዊሊንግነስ ደግሞ ፍቃደኛ አለመሆን ማለት ነው። should like to borrow the book። እሷ መጽሐፏን ለማዋስ ፍቃደኛ ነች ማለት ነው። ታውሰኛለች፣ ፈቅዳልኛለች ማለት ነው። should like to borrow ታውሰኛለች፣ ፍላጎት አላት የማዋስ ማለት ነው። ነገር ግን shouldn't like to borrow her book ካልኩኝ ፍቃደኝነቷን አላሳየችኝም ማለት ነው። ስለዚህ አሁን የምንሄደው ወደ ኤክሰርሳይዝ ነው የምንሄደው፣ ወደ ኤክሰርሳይዝ። ምክንያቱም በኤክሰርሳይዙ ላይ ስንመጣ ሪቫይዝ እናደርጋለን ሁሉን። fill the blanks with should or would። number 1 you blank always tell the truth no matter what። ይሄ አስገዳጅነት አለው፣ አድቫይስም አለው፣ ሁለቱን ያጣመረ ነው። ስለዚህ አረፍተ ነገሩ ያን የሚጠቁመን። ስለዚህ አስገዳጅነት ካለው አድቫይስ ካለው ምንን ተጠቀሙ አልኳችሁ? ያልኳችሁ ሹድ ነው። ስለዚህ መልሳችን ሹድ ይሆናል። አንደኛው አረፍተ ነገር you should always የሚለው። እሺ number 2 if I were you I dash apologize to her።
ይሄ አሁን ምኞት ነው፣ ኢምፕሮባብል ኮንዲሽን ነው፣ አንላይክሊ ነው፣ ኦር ኢማጂነሪ ነው። ኢፍ አይ ወር ዩ እንደሱ መሆን አልችልም፣ ግን እንዳንተ በሆን ኑሮ እንደማለት ነው። በዚህ ጊዜ ማን ተጠቀሙ ነው ያልኩኝ? ኢምፕሮባብል ኦር አንላይክሊ ከሆነ ውድን ተጠቀሙ ብያለሁ። ኢማጂነሪ ከሆነ ደግሞ ኢፍ ክሎዙ ላይ ቨርብ ቱ ቢ ማን ነው? ወዝ አይሆንም፣ አይወዝ አይባልም፣ ዌር ነው የሚባለው። ወይ ዊ ዌር ወይ አይ ዌር ነው የሚባለው። ስለዚህ አይ ውድ አፖሎጃይዝ ከዌር ጋር ይሄዳል ማለት ነው። ይሄ እንዳትረሱ እና ስለዚህ መልሳችን ውድ አፖሎጃይዝ። 3 we dash leave early to avoid the traffic። ሊቭ ማለት መተው፣ መሄድ፣ መልቀቅ እንደማለት ነው ትርጉሙ። ኤርሊ አቮይድ ማለት ደግሞ ማስወገድ፣ ትራፊኩን እናስወግደው እንችላለን በጠዋት ከሄድን ማለት ነው። ከሄድን ዊ ሹድ አሁን ኦብሊጌሽን መሆን ነው ያለበት መደረግ። በዚህ በጠዋት ካልሄድን ትራፊክ ሊገጥመን ይችላል፣ ጭንቅንቁ አያሳልፈንም እንደማለት ነው። ዊ ሹድ ሊቭ ኤርሊ በጠዋት መሄድ አለብን። ቱ አቮይድ ዘ ትራፊክ ቱ አቮይድ ዘ ትራፊክ። ትራፊክ ማለት ትራፊክ ሰውየው አይደለም፣ ሰውየውን ሳይሆን ጠዋት ጠዋት አሁን ብዙ መኪናዎች አይሄዱም፣ ብዙ መኪናዎች አይሄዱም እና ያን እንትን ለማለት ነው። ነምበር 4 ዳሽ ዩ ላይክ ሳም ኮፊ። ይሄ ፕሪፈራንስ ነው። ፕሪፈራንስ ከሆነ ምን ምረጡ አልኳችሁ? ውድን ነው። ውድ ዩ ላይክ ሳም ኮፊ ኦር አይ ውድ ላይክ ቱ ፕሪፌር ኮፊ ማለት ትችላላችሁ። እና ስለዚህ ፖላይት ሪኩዌስትም ነው። ውድ ዩ ላይክ ሳም ኮፊ ፖላይት፣ ላይክ፣ ማይንድ ካሉ ማንን ምረጡ ነው። ፖላይት ሪኩዌስት ከሆነ ውድን ተጠቀሙ፣ ውድን ተጠቀሙ፣ ሹድን አትጠቀሙ። ነምበር 5 ብላንክ አይ ጎ ሆም። አሁን ሳጀሽን ነው። ሳጀሽን ወይም ሪኩዌስት ይሆናል። ሪኩዌስት ብላንክ አይ ጎ ሆም፣ ሹድ አይ ጎ ሆም፣ ወደ ቤቴ ልሂድ ወይ እንደማለት ነው። ሀሳብ ማቅረብ ነው፣ ወይ ለቤተሰቡ ማስፈቀድ ሀሳብ ወይም ለሌላ ሰው እና በዚህ ጊዜ ፈርስት ፐርሰን አይ እና ሹድ ከሆኑ ብዙ ጊዜ ማንን ትጠቀማላችሁ? ሹድን ተጠቀሙ። እሺ ካም ቱ ዘ ላስት ነምበር 6 when I was grade 1 I dash write with pencil። አንደኛ ክፍል በነበርኩበት ሰዓት በእስክርቢቶ ጽፍ ነበር። አሁን ግን እስክርቢቶ አልጠቀምም። ማን ነው ፔንስል? በእርሳስ ይቅርታ፣ በእርሳስ ጽፍ ነበር። አሁን ግን የደረስኩበት የክፍል ደረጃ በእርሳስ የሚጻፍበት አይደለም። ሁሉ ትምህርት በእርሳስ የሚጻፍበት አይደለም። ስለዚህ በእስክርቢቶ የሚጻፍበት ነው። ስለዚህ አንደኛ ክፍል እያለ ተማሪው በምን ይጽፍ ነበር? በእርሳስ ይጽፍ ነበር። አሁን አይጽፍም ማለት ነው። ስለዚህ ፓስት ሃቢቹዋል አክሽንን ለመግለጽ ማንን እንጠቀማለን ብያቸዋለሁ? ውድን እንጠቀማለን። ስለዚህ የዛሬ ትምህርታችን ይሄን ይመስላል። ትምህርቱን ከመዝጋቴ በፊት ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን እንደተለመደው አትርሱ። see you for the next video lesson.